እኔ አሁን አንዳንዴ ይገርመኛል ከውጭ ሀገር የትግራይ ተወላጆች ይደውላሉ እኔ ራሴ ጫናነቀል ከየት ነው ያመጡት ላለ መቀሌ አካባቢ ድብደባ አለ መቀሌ ሰራዊት ምን ነው የብልጽግና ሰራዊት መቀሌ እንደቋመጠ ይኖራታል መቼም አይገባም እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳን ጉዳዩን ብንጨርሰው ፍጹም አያትም መቀለን ሊያያት አይችልም ምን ሊሰራ ይመጣል በወንጀል መጠየቅ ያለበት ሰራዊት ነው ከተረፈ ማለት ነው ትግራይን መልሼ እቆጣጠራለሁ በ10 ቀን ሲሰሙት በደጋፊዎቹ ለምን እስከ መቼ እንደሚነቁ ይገባኝ አይችልም አለፉት 3 ወራት በ10 ደቂቃ እንይዟለን በ10 ቀን እንይዟለን በ10 ሳምቲንግ እንይዟለን የሆነ ሰዓት ላይ ነገ ከነገ ወዲያ ሁኔታዎችን እንደገና አሁን የጀመራቸው እንቅስቃሴዎች ማክሸፋችን አይቀርም ምንም የሚያጠራጥር ነገር የለውም እሱ ካልን በኋላ ከ10 ወር በኋላ ብሉ ቀጠሮ ሊይዝ ይችላል እንደገና ከ10 አመት በኋላ ቀጠሮ ሊይዝ ይችላል ለኛ እዚህ ጨዋታ ውስጥ ጦርነት ውስጥ የገባ ነው ለአድቬንቸር አይደለም እዚህ ጦርነት ውስጥ የገባ ነው የኢላማ ምንድነው የተኩስ ልምምድ ሱስ ስላለብን አይደለም መተኮስ መቻላችን ለትግራይ ህዝብ ለውና ሲባል ነው ለትግራይ ህዝብ ቀጣይ ማንነቱ ማረጋገጥ አስፈላጊ ሆኖ ስላገኘ ነው ስለሱን ማድረግ እንቀጥልበታለን ያው ቀረርቶ ቀጥሏል ለዚህ ቀረርቶ የሚመጥን ምላሽ እየሰጠን እንቀጥላለን ወታደራዊ መስኩ ሰርፕራይዝ ለማድረግ የሚያስችል አቅም ከየት ነው የሚመጣው the best command units ሁሉም አይነት ስልጣና ሁሉም አይነት ልምድ ያላቸው ኃይሎችን ከደመሰስም በኋላ በየሰፈሩ ተደናግሮ ተምታቶ ተረት ተነግሮት የጥላሁን ዘፈን አዲስ ለሚወጡ ዘፈኖች አሉ አገር የሚሉ ዘፈኖች ከህዝብ ጋር ምንም ግንኙነት የላቸው እነዚህን ሰምቶ የተሰባሰበ ብዙ የሚፈጥሩት ነገር የለም አይደለም አሁን የጀመሩት እንቅስቃሴ ረጅም ባልተባለ ጊዜ በጣም አጭር በሆነ ጊዜ ኢንፋክት እና ከሽፏል